ይስጥልኝ ክቡራትና ክቡራን ተመልካቾቻችን በያላችሁበት ሰላማችሁ ይብዛ። ሰዓቱን ዜና ይዤላችሁ ቀርብ ያለው ከዜናው ጋር አብራችሁን ቆዩ። በኢትዮጵያ ደቡብ ክልል ከምባታ ወረዳ ሀደሮ በተባለ አካባቢ የምትኖር አንዲት ታዳጊ ሕፃን ዓለምን እያነጋገረች ትገኛለች። የተለያዩ የቲክቶክ እና የፌስቡክ ገጾች ወጣቷን ቪዲዮ በማጋራት በሺዎች የሚቆጠሩ አስተያየቶችን እየሳቡ ይገኛሉ። በተለይም ወጣቷ ውበት ተፈጥሯዊ ውበት ሲሆን ሰዎች ሲያደንቁ ኢትዮጵያዊቷ ሞናሊዛ በማለትም እንደሰየሟት ያገኘነው መረጃ ያመለክታል። ይህችም ወጣት በቀላል አለባበሷ ያለ ሜካፕ በሚታየው ተፈጥሯዊ ውበቷ ብዙዎችን ቀልብ እንደሳበች ያገኘነው መረጃ ያመለክታል። ሜካፕ ሴቶቻችንንም አበላሸ፣ ገንዘባችንንም አባከነ፣ እኛንም ሸወደ ሲሉ ወንዶች ቅሬታ እያቀረቡ ይገኛሉ። ከዚህ በኋላ ገጠር ገብተን እናገባለን፣ በከተማ ሴትም አንሸወድም ሲሉ ሀሳባቸውን ተናግረዋል። በሌላ በኩል ሌሎች የሶሻል ሚዲያ ተጠቃሚዎች ደግሞ ሜካፕ የግል ምርጫ እንጂ የሰውን ውበት የሚለካ አይደለም፣ ትክክለኛ ውበታችን የተፈጥሮ ውበት ነው ሲሉ ተናገሩ። ይህም ጉዳይ በሶሻል ሚዲያ ሰፊ ውይይት ያነሳ ሲሆን ወጣቷን በተፈጥሯዊ ውበቷ የሰሞኑ ትልቅ መነጋገሪያ ሆና ቀርባለች። ለዛሬ ያስኩላችሁ የዜና ዘገባ በዚህ አጠናቅቃለሁ። ቀጣይ በሌላ ዜና እስከምንገናኝ በያላችሁበት ቸር ሰንብቱ። ቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ።